ፊት ማየት አልፈልግም። ኧረ እባክሽ ጉዳይሽን በእናትሽ ኧረ ጉዳይሽን። ለማንኛውም እኔ ወንድ ስለሆንኩ ብቻ ነው የምወጣው። እሺ ሴት ልጅ እንድትሰቃይ እንድትንከራተት ስለማልፈልግ እሱ ሳይሆን የሚመጣብህን ችግር ስለምታውቅ ነው። እኔ እንዲህ ካልሽኝ አልወጣም። ይቅርታ ታምጣ። አይ ማድረግ ያለብህን ነገር ማድረግ ነው በቃ። ታምጣ። እሷ መረጋጋት አለባት። ትረጋጋ በቃ። ታምጣ። እስኪ አምጪ ቶሎ ሂጂ። የሚመጣውን ችግር ለምትጋባው ነው እሷ ጋር ፍጹም። እንዴ አንተ ካልተረጋጋ ማን ሊረጋጋ ነው? ተረጋግቼ እኮ መጣሁ የኔ አባት። ከዛ መልሴን እኮ ጠበቅኩ። እንደሚያይኩ እኔ እንደ ራሴ ነው እንኩ ሶስሩን እኮ በኮንፊደንስ ማውራት የለባችሁም ብሩኬ። በቃ እንደብርብሽን ነገር አታርጊ አይደል? ማን ላይ እንደሚደብር ማለት እኮ ሃይ ምን ማለት ነው? እሱ ካለጣ ማን ወጣ? አልወጣም። እንዳትነካኝ ይዛት ከፈለግሽ እንዳትመጪ። እሷ የምትወጣው እኔ ሃይሚ እንዳትመጪ ከፈለግሽ እዚህ ቤት ሳትወጣ ውጣ ስለ ክብረ የተነካ ያክል ተሰማ። ለምን ክብር አይደለም? ከፈለገች ምን አትወጭም ስትል አልነበር እንዴ? እኮ እሱን አልቀበልም ካሽ ለምን ነው እኔ በክብር ብቻ አትወጭም ያልኩት? ለምንድን ነው? ለራሴ ስለሚበርደኝ ይግባሽሽ። ፍቅራችን ስለሚያስቀና ነው ወጣ አይደለ? ታረጊው ነገር በስርዓት አድርጊ። ማን ህፃን እንደሆነማ ግልጽ ነው። በይዋሽ ወጣጤ ዳሩ አይጠቅምም እንጂን ሰው ቢያዝን ባለፈው የህልዋን ነገር ፈጣሪ ካልጻፈው ያኔ ያልኩሽ ይሄ ነው ያኔ ያልኩሽ ያኔ ያልኩሽ ይሄ ነው ያኔ ያልኩሽ ለምን ሆነ ብዬ አሁንማ እንዴት አልቀይርም? ወጣ እኮ ችግሬ ንቅል ብሎኝ ነው እኔን ያንቺ